ባሌ ነው ገባሽ ወይ የትዬ በሞትኩት ጋሺ ታመመ እንጂ መች ሞተ እንዴ በባሌ በትዳር ላይ ትዳር ኧረ ይሄን ፈጣሪ የማይወደውም ግፍ ነው እውነት አፍሽን ዝጊ ሲጀመር እስካሁን ድረስ የማንን ጎፈሬ ስታበጠሪ ነው ቤቱ ራሱ ያልተጸዳው አይ ለጋሺ ቁርስ መስራት ነበር ለዛ አልገባኝም ግን ቤቱ ውስጥ ሰው የለም አላልሽኝም ታዲያ አሁንስ ማን አለ ማንም እኮ የለም እሱ ማን ነው እሱ አይሰማም የሚሰማ መስሎ ነው አይሰማም እኮ ሰማኛለህ እንዴ አንተ አሁን እኮ ነው አይሰማም ኧረ ግፍ ነው እንደዚህ አይደረግም እትዬ አፍሽን ዝጊ አንቺንም እንደሱ አድርጌ እንዳልጎልትሽ ውዴ የምታደርጊው ነገር ደስ አይልም ተይ የኔ ፍቅር አሁንም አላመንከኝም አይደለ ቆይ በደንብ ላሳይክ ሃሎ ሰማለህ ወይ አይሰማም እንዳልኩ ነው ታዲያ አይደል ምንም አይሰራ እጁ አይሰራ እግሩ አይሰራ መናገር አይችል መብላ ዝም ብሎ የተቀመጠ በድን ሰው ታውቃለህ በድን እንደዛ አድርጋ አስበው እኔን ተመልከተኝ እኔ ጌታ እዚህ ቤት ሁሉን ነገር ማድረግ የምችለው እኔ ብቻ ነኝ አሁን ደግሞ አንተም ተቀላቅለሃል ኧረ እትዬ እንደዚህ አይደረግም አቤት ሲጀመር አንቺ ማን ስለሆንሽ ነው እንደዚህ አስተያየት የምትሰጪኝ ለማን ነው ጥብቅናሽ ይልቅ አፍሽን ዝጊና ገብተሽ ያልኩሽን ምግብ አዘጋጂ ቅድም እንደነገርኩሽ ነው ከዚህ በኋላ የዚህ ቤት ጌታም አባወራም እሱና እሱ ብቻ ነው ተግባባን አይደል ቆይ ጋሺስ አያሳዝንሽም ማነሽ አንቺ ምንድነሽ አፍሽን ዝጊና ያልኩሽን ገብተሽ አስተካክይልኝ ግቢ ምን ትላለች እቺ ቆሌቢስ እና ደስ አላለ ማለት ረጅም ጊዜ ስንጠብቀው የነበረ ነገር ነው አሁን ደግሞ እንደምታየው አብረን አዎ ደስ ብሎኛል ግን እሱ እዚህ ነው የሚሆነው የሚያይ ስለመሰለ ነው አይደል ያው ካሁን በኋላ ይልቃውን በጣም ነው የናፈቀኝ ምንም አይነት ወሬ ንግግርም አልፈልግም ወይኔ ቀስ ጀግና እኮ ነው የኔ ወንድ የምርሽን ነው ምን ጥያቄ አለው አንቺም ለነገሩ ጣፋጭ ሸምር አለጫ እድሜ ዘመኔን ሙሉ ሲጫወትብኝ ኖሮ ይሄን ሁሉ አለማሳጥቶኝ ሁሌ ይገበል ቤት በኩል እንዴት ብለን ይመጣው ቆይ በራሱ ምንም ነገር ማድረግ አይችልም ብለሽኛል ነበር እንዴ እሱማ አንተን እኮ ነው ባልሰራ ነው እዚህ ድረስ የመጣው ደግሞ ይነፋረቃል እንዴ በፈጣሪ ማንን ክፉ ለማስማል ነው ቆይ የፈጣሪ አለ ምንድነው የምታሳየኝ አምላኬ ምን አልሽ አንቺ ማለቴ ጋሺ ትሰሚኛለሽ እዚህ ቤት እድሜሽ እንዲረዝም ከፈለሽ አርፈሽ ብትቀመጭ ነው የሚሻልሽ አሁን እዚህ አትገተሪብኝ ጠፊ ከዚህ ነይ ቆይ ሬሳሽን ማን ሊሰበስብልሽ ነው ይዘሽ ውጪ ይኸውልሽ ያደረግሽው ነገር ግን ትክክል አይደለም ቆይ ማለት ነው ያደረግሽው ነገር ትክክል አይደለም ማለት ባልሽ እኮ ነው አብረን ተኝተን ያገኘን ታዲያ ምን የምታካብደው ለአንድ አመት ያክል ስታደርገው የኖርከው ነገር አይደል እንዴ
ታዲያ እሱን በድብቅ ነው ስናደርግ የነበረው። አሁን እኮ አደባባይ ላይ ወጣ ተሰጣ። ኡፍ አንተ ደግሞ እንደው አሁን ወሬ